እያንዳንዱ ሰው ህይወቱን የመቀየር ህልም አለው። ፍጹም የሆነውን አጋጣሚ፣ ትክክለኛውን ጊዜ፣ አዲስ ዓመትን፣ የሥራ እድገትን ወይም ደግሞ የሆነ እድል እስኪገኝ ድረስ ይጠባበቃሉ። ነገር ግን እውነታው ለውጥ በእንደዚህ አይነት መልኩ የሚፈጠረው አልፎ አልፎ ነው። እውነተኛው ለውጥ የሚጀምረው በቀላል ውሳኔዎች ነው። በየቀኑ 12 ነፃ ሰዓታት አያስፈልጓችሁም። ማብቂያ የሌለው መነሳሳት ወይም ሞቲቬሽን እንዲሁም ልዩ ተሰጥኦም አያስፈልጋችሁም። የሚያስፈልጋችሁ ሙሉ በሙሉ የእናንተ የሆነ አንድ ትኩረት የተደረገበት ሰዓት ብቻ ነው። 60 ደቂቃዎች ትንሽ ሊመስሉ ይችላሉ፣ ነገር ግን ዓላማ ባለው መንገድ ጥቅም ላይ ሲውሉ ሙሉ በሙሉ የተለየ የወደፊት ህይወት መሰረት ይሆናሉ። አንድ ሰዓት ክህሎቶችን ለማዳበር፣ አስተሳሰባችሁን ለማሻሻል፣ ችግሮቻችሁን ለመፍታት እናም ለዓመታት የሚቆዩ ልማዶችን ለመፍጠር ይረዳችኋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም እንደተለመደው ለህይወታችሁ የሚጠቅም ወርቃማ ምክር ይዘን መጥተናል። እስከ ፍጻሜ አብራችሁን ቆዩ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁንም በድጋሚ ሁሌ እንደምለው ከቅን ልብ ስለምትሰጡኝ ማበረታቻ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። ወደ ቪዲዮ እንሂድ። ትርጉም ያለው ስኬት የሚያስመዘግቡ ሰዎች ሁል ጊዜ በጣም ብልሆች አይደሉም፣ ወይም በጣም ተሰጥኦ ያላቸው ሰዎች አይደሉም። ነገር ግን ያለማቋረጥ በየቀኑ ራሳቸውን ለመለወጥ ጊዜ የሚመድቡና በዛች ባለችው ጊዜ የሚጠቀሙ ናቸው። ዛሬ በቀን 1 ሰዓት ብቻ ተጠቅማችሁ የወደፊት ህይወታችሁን እንዴት ቀስ በቀስ እንደምትለውጡት እነግራችኋለሁ። አንደኛ፣ ቀናችሁን በአቅጣጫ ጀምሩ። የማለዳው የመጀመሪያ ሰዓት አስደናቂ ኃይል አለው። የመልእክት ማሳወቂያዎቻችሁን ወይም ማህበራዊ ሚዲያዎችን ከመፈተሻችሁ በፊት አእምሯችሁን ለማዘጋጀት ጊዜ ውሰዱ። ትርጉም ያለው ነገር አንብቡ። ቅድሚያ ልታደርጓቸው ያሰባችኋቸውን ነገሮች ጻፉ። ወደፊት መሆን ስለምትፈልጉት ሰው አስቡ። ቀናችሁ በትኩረት መበታተን ፈንታ በእቅድ ሲጀምር ውሳኔዎቻችሁ ይበልጥ ግልጽ ይሆናሉ። ለዓለም ምላሽ ከምትሰጡ ይልቅ የራሳችሁን ህይወት መምራት ጀምሩ። ሰላማዊ ማለዳ ፍሬያማ ቀንን ይፈጥራል። ትናንሽ የዕለት ተዕለት የንቃት አፍታዎቻችሁ የዓመታት እድገት ይሆናሉ። ሁለተኛ፣ አእምሯችሁን ከማያቋርጥ ጫጫታ ጠብቁ። እየኖርን ያለነው የማያልቅ መረጃ በሞላበት ዓለም ውስጥ ነው። የመልእክት ማሳወቂያዎች መቼም አይቆሙም። አስተያየቶች አይቆሙም። መዝናኛዎችም አይቆሙም። ነገር ግን የማያቋርጥ ጫጫታ በጥልቀት ማሰብን አስቸጋሪ ያደርገዋል። የወደፊት ህይወታችሁ የሚወሰነው በምትማሩት ነገር ላይ ብቻ ሳይሆን ችላ በምትሉት ነገር ላይም ጭምር ነው። ከአላስፈላጊና ትኩረትን ከሚከፋፍሉ ነገሮች ተለይታችሁ 1 ሰዓት ብቻ አሳልፉ። ስልካችሁን አጥፉ። አላስፈላጊ ገጾችን ዝጉ። ጸጥ ባለ ቦታ ተቀመጡ። ያንን ጊዜ የዘፈቀደ ይዘቶችን በመቃረም ፈንታ ጠቃሚ ነገሮችን ለማጥናት ተጠቀሙበት። አካባቢያችሁ ይበልጥ ጸጥ ባለ ቁጥር የምታስቡት ነገር ይበልጥ ጠንካራ ይሆናል። ሶስተኛ፣ አንድ ጠቃሚ ክህሎትን ጠንቅቃችሁ እወቁ። ሁሉንም ነገር ለመማር መሞከር አብዛኛውን ጊዜ ምንም ነገር ወደ አለማወቅ ይመራችኋል። በደርዘን የሚቆጠሩ ግቦችን ከማሳደድ ይልቅ በትክክል የሚያስፈልጋችሁን አንድ ክህሎት ምረጡ። መጻፍን ተለማመዱ። ኮዲንግ ተለማመዱ። ከሰዎች ጋር ያላችሁን ግንኙነት አሻሽሉ። ማርኬቲንግ አጥኑ። አመራራችሁን አሳድጉ። ከወደፊት ህይወታችሁ ጋር የሚስማማው ክህሎት የትኛውም ይሁን፣ ብቻ ግን ለዛ ነገር በየቀኑ አንድ የትኩረት ሰዓት ብቻ ስጡት። እድገት አልፎ አልፎ በሚደረግ ጥረት አይመጣም። የሚመጣው በመደጋገም ውስጥ ነው። የዕለት ተዕለት 1 ሰዓት ዛሬ ላይ አስደናቂ ላይመስል ይችላል። ነገር ግን ከወራት ተከታታይ ልምምድ በኋላ በራስ መተማመናችሁ፣ ችሎታችሁና እድላችሁ ሙሉ በሙሉ የተለየ ይሆናል። ቀጣይነት ሁል ጊዜም ከአጭር ጊዜ ብርቱ ጥረት ይበልጣል። አራተኛ፣ በየቀኑ ይበልጥ ጠቃሚ ሰዎች ሁኑ። ስኬታችሁ ዋጋችሁን ይከተላል። ብዙ ችግሮችን መፍታት በቻላችሁ ቁጥር ብዙ እድሎች በተፈጥሮ ወደ እናንተ ይመጣሉ። በየቀኑ ራሳችሁን እንዲህ በማለት ጠይቁ፣ ዛሬ ምን ማሻሻል እችላለሁ? ምናልባት የግንኙነት ችሎታችሁ ሊሆን ይችላል፣ ስነ ስርዓታችሁ ወይም ዲሲፕሊን ሊሆን ይችላል። ምናልባትም የቴክኒክ ዕውቀታችሁ ሊሆን ይችላል፣ ወይም የስሜት ብልህነታችሁ።
ይበልጥ ብቁና ተፈላጊ የሚያደርጓችሁን ባህሪያት ለማሻሻል 1 ሰዓት ብቻችሁን አሳልፉ። እውነተኛ እድገት ስኬታማ መስሎ መታየት ሳይሆን በሄዱበት ቦታ ሁሉ ዋጋው የሚጨምር ሰው መሆን ማለት ነው፣ ወይም ተፈላጊ የሚሆን ሰው ማለት ነው። 5ኛ ነገሮችን ችላ ከማለት ይልቅ አንድ ችግርን ለመፍታት ሞክሩ። እያንዳንዱ ሰው ያላለቁ ኃላፊነቶች አሉበት። ጤና፣ ፋይናንስ ወይም የገንዘብ አያያዝ፣ ግንኙነቶች ወይም ኮሚኒኬሽን፣ አልፎ ተርፎም ከስራ ጋር ተያይዞ ያሉ ኃላፊነቶች። ብዙ ሰዎች እነዚህን ችግሮች ማስተናገድ ከአቅም በላይ ስለሚመስላቸው ለነገ ማለታቸውን ወይም ወደፊት ማስተላለፋቸውን ይቀጥላሉ። እናንተ ግን ስለ ሁሉም ነገር ከመጨነቅ ይልቅ አንድ ጉዳይ ምረጡና በእሱ ላይ ለመስራት 1 ሰዓት አሳልፉ። በጀት አውጡ፣ የአካል ብቃት እንቅስቃሴ አድርጉ፣ የሥራ ቦታችሁን አጽዱ፣ አስፈላጊ ሰነዶችን አደራጁ፣ ስትሸሹት የነበረውን አስቸጋሪ ውይይት አድርጉ። ምክንያቱም ትናንሽ መፍትሄዎች ትልቅ መነቃቃትን ይፈጥራሉ። ቀጣይነት ባለው መልኩ መስራት እንደጀመራችሁ እያንዳንዱ ችግራችሁ እያነሰና እየቀነሰ ይሄዳል። 6ኛ በየቀኑ አንብቡ። መጽሐፍት የብዙ አስርት ዓመታት ልምድን በጥቂት ሰዓታት ውስጥ ለመማር ያስችሏችኋል። አንድ ኃይለኛ ምዕራፍ እይታችሁን ሙሉ በሙሉ ሊለውጠው ይችላል። ንባብ ማመዛዘንን ያጠናክራል፣ ግንኙነትን ያሻሽላል፣ አመለካከትን ያሰፋል። እንዲሁ ከሚያዝናኗችሁ ይልቅ አስተሳሰባችሁን የሚፈታተኑ ወይም ቻሌንጅ የሚያደርጉ መጽሐፍትን ምረጡ። አስፈላጊ ትምህርቶችን ምልክት አድርጉባቸው። ማስታወሻዎችን ጻፉ። የተማራችሁትን በተግባር ላይ አውሉ። ዕውቀት ኃይል የሚሆነው በተግባር ላይ ተጽዕኖ ማሳደር ሲችል ነው። በየቀኑ 1 ምዕራፍ ማንበብ የወደፊት ሕይወታችሁን በቀስታ እንደ አዲስ ሊቀርጸው ይችላል። 7ኛ ሁል ጊዜም በየምሽቱ የእድገታችሁን ሂደት ገምግሙ። ቀናችሁን ሰርታችሁ ከማጠናቀቃችሁ በፊት ያደረጋችሁትን ለማሰላሰል ጊዜ ውሰዱ። ራሳችሁን ጠይቁ። ጊዜን በአግባቡ ተጠቅሜበታለሁ? ጊዜን በጥበብ ነው የተጠቀምኩት? ዛሬ ትኩረቴን የሰረቀው ነገር ምን ነበር? ምን ጥሩ ነገር አደረግኩ? ነገ ምን ማሻሻል አለብኝ? ይህ ቀላል ልማድ ለራሳችሁ ታማኝ እንድትሆኑ ያደርጋችኋል። ለዓመታት ተመሳሳይ ስህተቶችን ከመደጋገም ይልቅ በአንድ ጊዜ 1 ቀን እያረሟችሁ ይሄዳሉ። ማሰላሰል ማሻሻልን ይፈጥራል። ያለ ማሰላሰል እድገት በአጋጣሚ አይመጣም። ስለዚህ ሁል ጊዜ በየቀኑ ያደረጋችሁትን ነገር ማሰላሰል ልመዱ። 8ኛ መነሳሳትን ወይም ሞቲቬሽን ከመጠበቅ ይልቅ ዲሲፕሊን ወይም ቀጣይነት ያለው ስነ ስርዓት ገንቡ። መነሳሳት ወይም ሞቲቬሽን ይመጣል ይሄዳል። ዲሲፕሊን ወይም ቀጣይነት ያለው ስርዓት ግን አብሯችሁ ይቆያል። አንዳንድ ቀናት የመነቃቃት ወይም የመነሳሳት ስሜት ይሰማቸዋል። በሚቀጥሉት ቀናት ላይ ደግሞ ይቀዘቅዝባቸዋል። የወደፊት ህይወታችሁ በስሜቶቻችሁ ላይ ሊደገፍ አይችልም። የደስታ ስሜት ቢሰማችሁ ወይም ቢደክማችሁ የ1 ሰዓት ልማዳችሁን አስጠብቁ። ስኬታማ የሆኑ ሰዎች ሁል ጊዜ በየቀኑ ተነሳሽነት ያላቸው አይደሉም። ሁል ጊዜም 60 ደቂቃዎቻቸውን ሳይሰለቹ የሚጠቀሙ ናቸው። እነሱ ዝም ብለው ስራቸውን ይሰራሉ። ልማዶቻችሁ ውሎ አድሮ ከስሜቶቻችሁ በላይ ጠንካራ ይሆናሉ። እውነተኛ ለውጥ የሚጀምረው ያኔ ነው። 9ኛ በረጅም ጊዜ ውጤቶች ላይ አተኩሩ። ብዙ ሰዎች ፈጣን ውጤቶችን ወይም ፈጣን ሽልማቶችን ያሳድዳሉ። አፋጣኝ ስኬት፣ አፋጣኝ ዕውቅና፣ አፋጣኝ ውጤት ይፈልጋሉ። ነገር ግን ዘላቂ ስኬት ቀስ እያለ ያድጋል። አንድ ዛፍን የመትከል አድርጋችሁ አስቡት። ምንም የሚከሰት ነገር ባይመስልም እንኳን በየቀኑ ውሃ ያጠጡታል። ከወራት በኋላ ስሮቹ ይበቅላሉ። ከዓመታት በኋላ ደግሞ ጥላ ወይም ፍሬ ይሰጣል። የ1 ሰዓት ፍጆታችሁ ወይም ኢንቨስትመንታችሁ በትክክል በተመሳሳይ መንገድ ይሰራል። ጥረቱ ዛሬ የማይታይ ሊመስል ይችላል። ነገር ግን የማይታይ እድገት ብዙውን ጊዜ በኋላ ላይ የሚታይ ስኬትን ያመጣል። በሂደቱ ላይ እምነት ይኑራችሁ። መገንባታችሁን ቀጥሉ። 10ኛ ይህንን ሰዓት የማትደራደሩበት አድርጉት። ይህንን ሰዓት እንደ አስፈላጊ ቀጠሮ ተመልከቱት። ጠብቁት፣ አክብሩት። በቀላሉ አሳልፋችሁ አትስጡት። በዚህ ሰዓት ውስጥ ተማሩ፣ ራሳችሁን ገንቡ፣ አስቡ፣ ተለማመዱ፣ አሰላስሉ፣
ራሳችሁንም አሻሽሉ። ይህ አንድ ሰዓት የነገው ማንነታችሁ ነው። ሕይወት ቢጠምባችሁ እንኳን እነዚህን 60 ደቂቃዎች አስጠብቁ። ምክንያቱም በየቀኑ አንድ ትኩረት የተደረገበት ሰዓት በየዓመቱ 360 ሰዓታት በላይ እድገት ማለት ነው። አዳዲስ ክህሎቶችን ጠንቅቆ ለማወቅ፣ ጤናችሁን ለማሻሻል፣ ንግዳችሁን ለመገንባት፣ መጽሐፍ ለመጻፍ ወይም አስተሳሰባችሁን ሙሉ በሙሉ ለመለወጥ ያ በቂ ጊዜ ነው። አብዛኛዎቹ ሰዎች ቀጣይነት ያለው ጥረት ሊያሳካ የሚችለውን ነገር ዝቅ አድርገው ይመለከቱታል። እናንተም ያንን ስህተት እንዳትደግሙት። ምሳሌ ለመስጠት ያክል የእናንተን ዕለታዊ የአንድ ሰዓት እቅድ በዚህ መልኩ ልታደርጉት ትችላላችሁ። ልትከተሉት የምትችሉት ቀላል መዋቅር ይህ ነው። 10 ደቂቃ ጸጥ ያለ ማሰላሰልና ማቀድ ወይም ሜዲቴት ማድረግና ፕላን ማድረግ። 15 ደቂቃ ለህይወታችሁ ትርጉም ያለው ነገር ማንበብ። 25 ደቂቃ አንድ አስፈላጊ የሆነ ክህሎት መለማመድ። 10 ደቂቃ ደግሞ ሂደቱን መገምገምና ነገ ቅድሚያ የምትሰጡትን ነገር በማስታወሻዎቻችሁ ላይ መጻፍ። ይሄው ነው በቃ ቀላል፣ ተግባራዊና ውጤታማ የሚያደርጋችሁ። ምንም የተወሳሰቡ ስርዓቶችና ፍጹም የሆኑ ሁኔታዎች አያስፈልጓችሁም። በየቀኑ የሚደጋገም ትኩረት የተሞላበት ተግባር ብቻ። የመጨረሻ መልእክት፣ የወደፊት ህይወታችሁ በእድል አይወሰንም፣ በሁኔታዎች ብቻም አይወሰንም፣ በሁኔታዎች ብቻ አይቀረጽም። የሚቀረጸው ሳታቋርጡ በምትደጋግሟቸው ትናንሽ ውሳኔዎች ነው። አንድ ትኩረት የተደረገበት ሰዓት ዛሬ ላይ ህይወት የሚቀይር ላይመስል ይችላል። ነገም ቢሆን ተራ ሊመስል ይችላል። በሚቀጥለውም ሳምንት ራሱ ለውጥ እያመጣ መሆኑን እንኳን ልትጠራጠሩ ትችላላችሁ። ነገር ግን ከወራት በኋላ አንድ አስደናቂ ነገር ታስተውላላችሁ። በራስ መተማመናችሁ ጠንካራ ይሆናል። አስተሳሰባችሁም የተሳለ ይሆናል። ልማዶቻችሁም ጤናማ ይሆናሉ። ክህሎቶቻችሁም ይበልጥ ዋጋ ያላቸውና ተፈላጊዎች ትሆናላችሁ። እናም እድሎቻችሁ መብዛት ይጀምራሉ። ሁሉም ነገር በአንድ ጀንበር ስለተቀየረ ሳይሆን እናንተ በየቀኑ ባደረጋችሁት አንድ ሰዓት የተደጋገመ ተግባር ስለተቀየረ ብቻ ነው። አስታውሱ፣ ስኬት በትላልቅ እርምጃዎች አይገነባም። ለእናንተ በሚገቡ ትንንሽ ቃል ኪዳኖች ነው የሚገነባው። ስለዚህ ፍጹም የሆነውን ጊዜ መጠበቅ አቁሙ። አንድ ሰዓትን አስጠብቃችሁ በጥበብ ተጠቀሙበት። በዲሲፕሊን ወይም ቀጣይነት ባለው ስርዓት ስሩበት። በግልጸኝነት አስቡበት። ትርጉም ያለውን ነገር ገንቡበት እና ነገ ተመልሳችሁ እንደገና ያንኑ አድርጉ። ምክንያቱም በየቀኑ የሚደገም አንድ ቁም ነገር ያለው ሰዓት የዛሬው ማንነታችሁ ሊገምተው እንኳን የማይችለውን የወደፊት ህይወት የመፍጠር ኃይል አለው። የሚቀጥለው ምዕራፋችሁ በሚቀጥለው ዓመት አይጀምርም። የሚጀምረው በሚቀጥሉት 60 ደቂቃዎች ውስጥ ነው። ይህንን ቪዲዮ እስካያችሁበት ሰዓት ከእናንተ መካከል የቀን እቅድ ያለው ስንቶቻችሁ ናችሁ? ለምን ያክል ጊዜስ ተጠቀማችሁበት? ምን ያክልስ ጠቀማችሁ? እስቲ ሐሳብ አስተያየቶቻችሁን በኮሜንት ላይ አሳውቁኝ። ክብረት ይስጥልኝ።